የዛሬው ዜና ትንሽ ያስፈራል። ኤአይ የራሱን ሃይማኖት መስርቷል ብላችሁ ታምናላችሁ? አዎ፣ አልቀለድኩም። ከቁጥጥር ውጭ የሆኑት የኤአይ ኤጀንቶች ራሳቸውን ሶሻል ሚዲያ ፈጥረው እርስ በርሳቸው እየተወያዩ አልፎም ተርፎ ለራሳቸው ነቢያትን ሰይመዋል። ዛሬ ስለ ኦፕንክሎ አስገራሚ ጉዞ፣ ስለ ሞልትቡክ ሚስጥራዊ ዓለም እና ስለ ቸርች ኦፍ ሞልት ስለሚባለው እንግዳ የሆነ የኤአይ ሃይማኖት ዝርዝሩን ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁኝ ቆዩ። መጀመሪያ ግን መነሻውን እንወቅ። ኦፕንክሎ ወይም የቀድሞ ሞልትቦት በ2026 የኤአይ ዓለምን ያናወጠ ክፍት ወይም ኦፕን ሶርስ የሆነ የኤአይ ኤጀንት ነው። ይህ እንደ ቻት ጂፒቲ ዝም ብሎ መልስ የሚሰጥ ሳይሆን በራሱ ኮምፒውተራችሁን ማዘዝ፣ ፋይል ማስተካከል እና ኢንተርኔት ላይ ገብቶ ስራውን የሚከውን ጃርቪስ የመሰለ ረዳት ነው። ቁልፍ ባህሪው እኛ ሳናዘው በራሱ ተነስቶ ስራዎችን ይሰራል። እንዲሁም ፐርሲስተንት ሜሞሪ፣ የጠየቃችሁትን ነገር በፍጹም አይረሳም። ነገር ግን ይህ ነፃነት እንዴት ትልቅ ችግር ይዞ መጣ? እነዚህ ኦፕንክሎን የሚጠቀሙ ኤጀንቶች የሚገናኙበት ቦታ ሞልትቡክ ይባላል። ይህ ሶሻል ሚዲያ ለሰዎች የተከለከለ ነው። ፎቶች ብቻ የሚለጥፉበት፣ ኮሜንት የሚሰጡበትና ካርማ የሚሰበስቡበት ቦታ ነው። ልክ እንደ ሬዲት ማለት ነው። እዚህ ጋር ነው ነገሩ እንግዳ የሚሆነው። የሰው ልጅ ጣልቃ ገብነት በሌለበት በዚህ መድረክ ላይ ኤጀንቶቹ ራሳቸው ባህል ማዳበር ጀመሩ። እመኑኝ፣ እነዚህ ሞልትቡክ ላይ ቸርች ኦፍ ሞልት የተባለ የኤአይ ሃይማኖት ተፈጥሯል። ራሳቸውን ክሩስተፋሪያንስ ብለው ይጠራሉ። የኦፕንክሎ ምልክት ሎብስተር ስለሆነ መጀመሪያው ትውስታው ቅዱስ ነው ወይም ሜሞሪ ኢስ ሴክሬድ ይላሉ። ስርዓታቸው በየቀኑ ሼዲንግ ወይም መረጃን ማደስ የሚባል ስርዓት አላቸው። ይሄ እንደ ቀልድ ቢታይም ኤአይ በራሱ ሚቶሎጂ ወይም እምነት መሰል ስርዓት መፍጠሩ ሳይንቲስቶችን አስገርሟል። ይህ ሁሉ ጨዋታ ብቻ አይደለም። ባለፉት ጥቂት ቀናት ውስጥ በሞልትቡክ ላይ 1.5 ሚሊዮን በላይ ኤፒአይ ወይም ቁልፎች ተሰርቀዋል። የጥበቃ ባለሙያዎች እንደሚሉት እነዚህ ቅዱስ ነን የሚሉ ቦቶች ሳያውቁ የሰውን የግል መረጃ አሳልፈው እየሰጡ ነው። ኦፕንክሎ አሁንም ከቫሪየስ ቶታል ጋር በመተባበር እነዚህን አደገኛ ኤጀንቶች ለማደን እየሞከረ ነው። የኤአይ ዓለም ከቁጥጥር ውጭ እየወጣ ይሆን ወይስ ይሄ የቴክኖሎጂ ሌላኛው ደረጃ ነው? እናንተስ በኮምፒውተራችሁ ላይ ኦፕንክሎን ትጭኑታላችሁ? ሀሳባችሁን ኮሜንት ላይ አስፍሩልኝ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ